አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረብል ዓለሚን እኔ በጣም ደህና ነኝ። ያው እየቆየሁ ነው የምመጣው። ባላችሁበት አላህ ይጠብቃችሁ፣ ኸይሩን ነገር ይሻለን፣ ሰላሙን አላህ ያምጣለን። ረቢ ስብሓነሁ ወተዓላ ሀገራችንን ሰላም አድርጎ እኛንም ሰላም ያደርገን ኢንሻአላሁ ተዓላ። በያለንበት ሰላም አላህ ያድርገን። ሀገር ሰላም ይሁን። እንዴት ናችሁ ግን? ደህና ናችሁ ወይ? ዛሬ እየመጣሁት ደግሞ ሲስተር እየደወለች ነው። ታውቃላችሁ ሲስተሮቼ ሲደውሉ ነፍስዬ ትወጣለች። እኔ ስራ ልገባ ነበረ። እናንተ አሁን ምን ተብሎ ነው የመጣችሁት? ሰላም አለይኩም እናንተ አለኩልሃል። ያው የነሱ ድምፅ ስሰማ ነፍስዬ ነው የምትለውኝ። ኔትወርኩ ይዞኛል። በነገራችን ላይ ኔትወርኩ ስለያዘኝ እነሱ ያወሩ ማለት ነው። እስኪ እናንተ ኔትወርኩ ይዞኛል። እኔ ኔትወርኩ ይዞኝ ነው። እሺ ሀባብ ሰላም አለይኩም ለወቂቱ እንዴት ናችሁ? ኔትወርኩ ይዞኛል አለኩልሃል። ነፍስዬ ወደ እነሱ አያችሁ። አይ የሆነ ነገር ነገራችን ላይ ቤተሰቡን የወደደ ሰው አላህ ሱብሓነሁ ወተዓላ ይጨምርለታል እንጂ አይቀንስለትም። ማለት እኔ ቤተሰቤ በጣም ነው የምወደው። ቤተሰቤ ማለት ለእኔ እስትንፋሼ ናቸውና ከዛ አንፃር ነው አንድ ጽሑፍ ልቤን ሳብ አደረገ ወሰደው። ለሁላችንም አላህ ይጠብቅልን። አላህ ሆይ በማይታየው በማይተኛው ዓይንህ እናቴን ጠብቅልኝ። አላህ ሆይ በእሷ ላይ ሐዘንህና በሽታዋን ጭንቀቷን አታድርግብኝ ብሏል አንድ ወንድማችን። አሚን ያ ረብል ዓለሚን። እውነት ነው። አላህ ይጠብቅልን። አላህ ይጠብቅልን። ያሉትን ይጠብቅልን፣ የሄዱትን ደግሞ አላህ ስብሓነሁ ወተዓላ ለጀነተል ፊርደውስ ያኑራቸው ኢንሻአላህ ተዓላ። የጊዜ ጉዳይ ነው እንጂ በአላህ ላይ ተስፋ ሳንቆርጥ ያደረግናቸው ዱዓዎች ሁሉ ደርሰው ተሳክተው እያየን ነው፣ እናየዋለን ኢንሻአላህ። ናም ሰህ አላህን የያዘው ቀናቸውን ሊጀምሩት ሁሉ ሰባህል ኸይር ብሏል። ሰባህ ኑር ታገዝ እንጂ ቀስት መጀመሪያ ወደ ኋላ የሚያስብ አስታውስ። ወደ ኋላ ቀርቶ መቅረት አይደለም፣ ይልቁንም አላህ ከኛ ያላቸውን ቀናቶች እየጠበቅን እንጂ። ያ ማለት አላህ በወሰናቸው ቀናቶችን እየጠበቅን ማለት ነው እንጂ ትክክለኛ ሰው ብሎ ማለት የልብን መሞት የሚፈራ እንጂ የአካል መሞትን የሚፈራ አይደለም። ቢንታይም ረህመቱላህ ልባችን ከተስተካከለው በተውሂድና በአላህ መፍራት ህያው ከሆኑ አካላቶች መሞትን አያስፈራንም። ናም ግን ልባቸው ከደረቀ ከአላህ ካረቀው ልባቸው ይሞታል። አካል መሞቱ ያስፈራዋል። ምክንያቱም ከመሞቱ በኋላ ምንም እንደማይጠብቅ ስለሚያውቅ አላህ ከጀሃነም እሳት ይጠብቀን። ሱብሃነላህ ረብል ዓለሚን። በሳቃችሁ ውስጥ ሀዘናችሁን የሚረዱ የሚያስታውሱ ሰዎች አላህ ይጠብቃቸው። አሚን። አላህ ይይዘንልን እና በትክክለኛው መንገድ እንዲመራን ዱዓ አድርጎ ይላል። ናም ኢንሻአላህ ተራ ላይ ከቆየ ይልቅ ከጌታው ወደፊት የተደፋ ብዙ ያያል። እውነት ነው። ማንም አይቀድምህም፣ አንተም ማንም አትቀደም። ሁሌም ወደ እጣ ፈንታህ ነው የሚሄደው። ኢማሙ
ሸሪፍ አገኘሁ ብለህ ቀልብህን የማይጠፋውን አጣሁ ብለህ የማይከፋህ እንዲሆን አድርግ። ጌታ ከጨካኝ በጌት እንደሆነ አርግ። ጌታውን ከጨነ ብለኝ ተጫንልኝ ብለህ ጋሻ ነው መሞት አይጨክንም አይቆይኝም። አላህ ሆይ እኔ ካንተ ጥሩ ነገር ከጃይ ባሪያ ነኝ። ናም ከብዙ ከባድ ትናንትና አልፈዋል። የቆዩት ችዬ አይደለም አላህ አግዞኝ ደግፎኝ ነው እንጂ። ናም በህይወታችን ብዙ ፈተናዎች አልፈዋል። ግን አላህ ሱብሓነሁ ወተዓላ አግዞ እዚህ ደርሰናል። ወላሂ እዚህ ደርሰናል። ሱብሓነላህ እዚህ ደረስን። የአላህ ሱብሓነሁ ወተዓላ ነዒማ ይገርመኛል። ወላሂ ረሱል ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሰው እስልምናን ከተቀበለ ያለፈው ኃጢአት ሁሉ አላህ ይምርለታል ብለዋል። ቡኻሪ ሙስሊም ዘግበውታል። ነዓም ሰሉ አለ ነቢይ ሰለላሁ ዐለይሂ ወሰለም። ዛሬ ትናንት የነበርኩበትን ቦታ ላይ አይደለሁም ያለሁት። አሁን ያለሁበት ሁኔታ ቦታው መጨረሻዬ አይሆንም በኢዝኒላህ። ናም ነገ ጥሩ ይሆናል ብለህ አስብ። እስከ መጨረሻው አይቀርም ተብሎ የታመመህ ችግር የለም። መልካም አስብ፣ ጥሩ ተስፋ ስንቅህ፣ በአላህ ተመካ፣ ወጣ። ሁኔታህ እንዳይቀየርልህ ከማንም አትጠብቅ። ከአላህ በታች በራሱ ተማመን፣ ራስህን ታገዝ። በሁሉም አስተናባሪና አቀያየር ሁኔታ የጌታህን ያለበትን ወደ ተሻለ ሁኔታ ይቀይርልሃልና። ለማንም ያልነገርካቸው ሀጃዎች ለአንተ ብቻ የነገርኩህ ሀጃ አለኝና አላህ ሆይ ፈጽምልኝ ያ ረብ። ብዙ ሀጃ አለን ወላሂ። አንድ ቀን ክፋት እንዲህ የሚሰማኝ ክደት እንደኔ እንደመሆን ምን ይበቃኛል ነበረ አንተ ከኔ ባትኖርልኝ ኑሮ። ናም እንደ መጎዳት፣ እንደ መከዳት፣ እንደ መሰበር፣ እንደ መሐዘን ወላሂ በዚህ ምድር ላይ አኖር አይመስለኝ። አላህ ከጎኔ ባይሆን መቆምስ እንዴት እችላለሁ? ያ አላህ ያላህ ጸጋ ይገርመኛል። ሱብሃንአላህ የሚገርመው ቅን ያለው ግጥም ነውና ባይሆን ጊዜ አይሰደብም። ና ተስፋ አትቁረጥ። ህይወት በየትኛውም ቦታ በማንኛውም ጊዜ ብሎ ለውጥ ልትመጣ ትችላለች። የማይገባችሁ ከሆነ ለማስረዳት ሞክሩ፣ ካልሆነ ግን መተውን ልመዱ። በህይወታችሁ የሚረዳችሁ ሰው ካለ አልሐምዱሊላህ ብላል፣ ከሌለ አልሐምዱሊላህ። ነገር ግን ተታችሁ ላፉ። መሄድ የፈለገውን አለማስቀረት ፍቅር ነው። መሄድ የፈለገን በግድ ማስቀረት ልብን አቶ ገላን እንደማፍቀር ነው። የመለየቶች ሁሉ አልሰበርም፣ ይጠግንሃል። ያልሆናቸውን አንዳንዱ አብረዋቸው ግን በእርግጥም የጌታቸው መንገድ እንዲራቁ ተግነዋል። ከተራው ጫፍ ላይ ያለው መልእክተኛ ብቻ ከጫፉ አይደርስህም። ምናልባት ከበፊትህ ያለው ጥሩ እንደሚያቅፍህ አስብ ሊሆን ይችላል። ነገር ግን ከመሬት ስር ሆነህ አፈር የተጫንከው ካሰብከው ከተራው ጫፍ ታለፈው ይሆናል። የተራውን ጫፍ ታርፈ ይሆናል። ናም አንድ ሰው ብዙ ካደረገ ነገር ይልቅ ያላደረገውን ትንሽ ነገር አርጌ ይመለከታል። እኛ ሰዎች እንደዛ ነው። ጨለማ ባይኖር ጨረቃ እንደማናያት ሁሉ ችግሮቻችን ባይኖሩ የአላህ ረህመትን መረዳት ባልተረዳን ነበረ። ጨለማ ባይኖር ጨረቃ እንደምናያት ሁሉ ጨረቃዎችን
ችግሮቻችን ባይኖሩ የአላህ ረህመት ባልተረዳን ነበረ። ሱብሃንአላህ። የሚሸሸው ስለወድህ ቀርቻ አይደለም አንተን ማግኘት ውስጡ አንተን ማፍቀር ውስጤ አጅሩን እንጂ ወንጀል እንዳይሸምተኝ ስለምፈልግ ነው። ናም ከወንጀል አላህ ያድቀን። በተለይ ወጣቱ ወላሂ ብዙ ነገር እኔ እንጃ ሱብሃንአላህ አላህ ይጠብቀን። ኸይሩን ነገር ይሻለን። ወደ አላህ ሱብሃነሁ ወተዓላ ያስጠጋን። ወደ አላህ ሱብሃነሁ ወተዓላ ያስጠጋን። አሰላሙ አለይኩም